በእኔ ደረሰ በእናንተ አይድረስባችሁ። ዛሬ ገጠመኝን ላውጋችሁ። ከአንዲት ቆንጅዬ ልጅ ጋር ነበርኩ። መኪና ውስጥ ፒዛ ጋበዝኳትና አስተናጋጇን ሂሳብ እንድታመጣልን ነገርኳት። ሂሳቡን ይዛ መጣች። እያየችኝ ከፊት ከኋላ ኪሴ ያለኝን አወጣጥቼ ከፈልኩ። ከዚያም መልስ መጠበቅ ጀመርኩ። ብንጠብቅ አስተናጋጇ የህዋ ሽታውን አቀረች። እንዴ እቺ ልጅ ቆየች እኮ መልሴን አታመጣም እንዴ? አጽበርባሪ ነች። የቀረውን ገንዘብ ለማስቀረት አስቧል። ጉርሻ በፍቃድ የሚሰጥ እንጂ በብልጠት የሚዘገን አይደለም። ምን ሆና ነው? አቤት መልሱ ስጪኝ እንጂ። ይቅርታ የሰጣችሁኝ እኮ 800 ብር ነው። ሂሳቡ 880 ነው። ብር የሌላችሁ ስለመሰለኝ ነው ዝም ያልኩት። ለካስ ኪሴን ስበረበር ስላየችኝ ገንዘብ የለው ይሆናል በማለት ተሳቃ ነበር ይጎላል ያላለችው። አንዳንድ አድራጎት የሚያገስፈው አደራረጉ ነው። ይቅርታ ቢሉን በደንብ ስላላስተዋልኩት ነበር። በጣም አመሰግናለሁ ብዬ 200 ብር ሰጠኋት። እንድትመጣልኝ እንዳልቸኮልኩ እንድትሄድልኝ በእጅጉ ቸኮልኩ። መልሱን ልታመጣ ሄደች። ሳይነግሩልን ለዋሉን እየነገርን መዋል ነውር ነው አይደል? ሳትመጣብን ሄድን። መጣል እንዳደራ ሰው ደግም ሰራ ክፉም ሰራ